ቀለበት እንድታደርግልኝ እፈልጋለሁ። እንዲህ ከማስጀምሮ ነው ቀለበት እምነት መሆን የጀመረው? ማለት ሴት ልጅ ነኛ። እኔም እኮ የሆነ አንተን ስቴፕ እፈልጋለሁ አይደል? ማለት አንተ ብዙ ነገር እያሳየውክ አንተ ለእኔ ማለት ምንም አላሳየኸኝም ሳይሆን ሴት ልጅ ነኝ። ከአንተ ብዙ የምጠብቀው ነገር አለ። እንደዚህ እያሰብኩህ፣ እንደዚህ እያፈቀርኩህ፣ እንደዚህ ልቤ እየተመለሰልክ ለእኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላትህ ላይ ስለ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ለአንተ ይገባል ወይም ደግሞ ለአንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይህን ሀሳብ የመጣልኝ። ምክንያቱም ይህን ነገር ስታደርግ ለወደፊቱም ቢሆን በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ምንም የሚምጣ በአንተ በኩል የሚመጣው ነገር ሙሉ ተቀብዬ አሪፍ፣ ጥሩ፣ ቆንጆ፣ ብልህ ሚስት መሆን ነው የምፈልገው። ገባክ? ውድ ባለቤትህ ነው መሆን የምፈልገው። ታዛዥክ፣ ገባክ? ሀሳብክን መረዳት የሚፈልግ ብዙ ነገር ነው ከአንተ ጋር ማስበው አብርሽ። ስለዚህ ይህ ነገር አድርግልኝ ሳይሆን ቢያንስ እምነት እንኳን እንዲሰማኝ። እኔም እኮ ሰው ነኝ አይደል? ይከፋኛል። ገባ? አንተ ከምታደርገው ነገር ደግሞ ወይም ደግሞ አንተ እሷ የዋ ስለሆንክ ምናምን ነገ እኔን አንተ ሰላማዊት ድጋሚ ተመልሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ ያልኩክ። ከዚህ በፊት ፍላጎት ሳይኖረኝ ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ያ ነው አብርሽ። ይሄን በመጀመሪያ ደረጃ አንድ ነገር ልንገርሽ፣ ቀለበት እምነት ሊሆን አይችልም። የሰው ልጅ እኔ ከዛም በፊት ከብዙ ሰዎች ጋር ያጣላኝ የነበረ ነገር ምን እንደሆነ ያቀለህ ተበያለሁኝ፣ ወጥቻለሁኝ። እኔም የራሴን ህይወት እየኖርኩኝ ነው፣ እሷም የራሷን ህይወት እየኖረች ነው። በመሀል ልጅ አለ። ልጃችንን አብረን እየተነጋገርን ማሳደግ እንችላለን። ግን ደግሞ እንዳንተ አይነት የሆነ አዋቂ ነኝ ባይ በመሀል እየገባ ከልጄ እኔ ጋር ሊለያየኝ አይችልም። ተረዳኸኝ? እኔ ምንም ነገር ልታወራ ትችላለህ። እኔን እንደ ጥፋተኛ፣ እኔን እንደ ክፉ፣ እኔን እንዲሆን ነገር አድርገህ በየሚዲያው እንደፈለክ ማውራት ትችላለህ። እኔን ግን ከልጅ መነጠል አትችልም። ስለዚህ ይህንን ነገር በደንብ አምነህ ተቀበለውና ነገ ለሚፈጠረው ነገር ሪስኩን ራስህ ነው የምትወስደው፣ አንድ ነገር ቢፈጠር ማለት ነው። ስለዚህ ስነ ስርዓትህን ያዝ። ከእኔ ጋር በማንኛውም ነገር እንድትነካካ አልፈልግም። የራስህን ኑሮ ኑር፣ እኔም የራሴን ህይወት ነው የምኖረው። በእኔ ህይወት ጣልቃ እየገባ ግን ማይሆን ነገር ውስጥ አትናገር። ስለዚህ ስነ ስርዓትህን ያዝ። እኔ አስቀድሜ እያስጠነቀቅኩ ነው ያለሁት። ነገ ከነገ ወዲያ የሆነ ነገር ተፈጥሮ ከአንተ ጋር ግብ ውስጥም ምንም ውስጥ መግባት አልፈልግም። ስለዚህ ስነ ስርዓትህን ያዝ። እየሄድክም ወሬ አታቀባበል። በቃ የራስህን ኑሮ መኖር ትችላለህ። አብርሃም እዚህ ጋር በጣም እኔ ልጄን አዝናንቼ አፍታትቼ ማሳደግ እችላለሁ። ስለዚህ አሁንም እየጠየቅኩኝ ያለሁት በማያገባህ ነገር አትግባ። እኔ ልጄን ላሳድግበት። ከዛ ሩታንም እየነገርኩ ነው። አንድ ያዳምጠኝ። 1000 ዓመት አላወራም እኮ። ስለዚህ አሁንም ማመን የፈለግከውን ነገር ነው እያመንክ ያለው። መቀበል የፈለግከውን ነገር ነው መቀበል የፈለግከው። ስለዚህ ከዚህ በኋላ በእኔ ህይወት ውስጥ ጣልቃ ገብተህ ልጄን ስትነካ የኔንም ህይወት እንደነካ ማመንና ማሰብ አለብህ። ስለዚህ እኔ ደግሞ በልጄ አልደራደርም። ከፈለግ ከአንተ ጋር የማይሆን ነገር ውስጥ ልገባ እችላለሁ። ስለዚህ ስነ ስርዓትህን ያዝ። ከዚህ በኋላ ስለ ሩታ ወደ ውጭ ሀገር ስለሆነ ነገር ምናምን ስታወራም እንዳልሰማ